እንደምናላችሁ ዛሬ የምንነጋገረው ስለዚህ ስለ 6 የአናሎጂ ጥያቄዎች ነው። እስቲ ይህንን ቪዲዮ ፖዝ አድርጋችሁ 5 ደቂቃ ብቻ በመውሰድ እነዚህን 6 የአናሎጂ ጥያቄዎች ለመስራት ሞክሩ። እርግጠኛ ነኝ ይህንን ቪዲዮ ፖዝ አድርጋችሁ እነዚህ 6 የአናሎጂ ጥያቄዎች እንደሞከራችኋቸው ተስፋ አደርጋለሁ። እስቲ አብረን እንስራቸው። በጣም ቀላሎች ናቸው። እንደነገርኳችሁ የመጀመሪያው የአፕቲቲዩድ ጥያቄ ስንሰራ መስራት ከመጀመራችን በፊት የሁለቱ ወርዶች ግንኙነትን ማጤን ያስፈልጋል። ሪሌሽንሺፓቸው የነዚህ አርሚና ሎጂስቲክስ የሚለው ዜም ከዛ በኋላ ቀላል የሚመጣው ወርድ ምን አይነት ግንኙነት አለው የሚለው ደግሞ ቀላል ነው። ግንኙነቱ በምን ይመሰረታል? ምናልባት ፓርት ኤንድ ፓርሰል ሊሆን ይችላል፣ የአንድ ክፍል ሊሆን ይችላል። ምናልባት ክላሲፊኬሽን ሊሆን ይችላል። ምናልባት ኦርደር ሊሆን ይችላል። ምናልባት አንድ ግሩፕ ኦፍ ሶሳይቲ ሊሆን ይችላል። አንድ ግሩፕ ኦፍ ካንትሪ ሊሆን ይችላል። ምናልባት ካንትሪና ሲቲ ሊሆን ይችላል። ምናልባት ተቃራኒና ወይ ደግሞ ተመሳሳይ ሊሆን ይችላል። አይታወቅም። በጣም በርካታ በቃላት መካከል ግንኙነት አለ። ያን ግንኙነት በአናሊቲካል በሆነ መንገድ ሎጂካል በሆነ መንገድ የምናጠናበት ስታይል አናሎጂ ነው። አናሎጂ የወርድ ሪሌሽንሺፕን የማወቅ ዘዴ ነው። ይሄ በጣም ጠቃሚ የአፕቲቲዩድ ትምህርት ነው። አናሎጂ አርሚ ሎጂስቲክስ ካለው ምን እንላለን? መጀመሪያ ሁለቱን ማጤን ያስፈልጋል። አርሚ ሎጂስቲክስ። አርሚ ማለት እንደምታውቁት የወታደሮች ክምችት፣ ወታደሮች፣ በርካታ ሌላ የውትድርና እቃዎች፣ ለምሳሌ የውትድርና መኪናዎች፣ በርካታ ጉዳዮች አንድ ላይ አርሚ ነው የሚባለው። ወታደሮች ብቻ ነው። ሎጂስቲክስ ማለትስ? ሎጂስቲክስ ማለት ደግሞ ያንን አርሚ በትክክል ተግባሩን እንዲከውን ደሞዝ የሚከፈለውን አጠቃላይ ሪሶርስ፣ መዋጊያ የሚሆኑ ቁሳቁሶችን ማቅረብ፣ በርካታ ጉዳዮች አብረው የሚሳተፉበት ያለበት አንድ ስታይል ሪሶርስን የማቀናበሪያ ኦርጋናይዝ የማድረግ ሂደት ሎጂስቲክስ እንለዋለን። እንደዛ ከሆነ ይህንን ካወቀ የሚቀጥለው ይላለን። ዎር እና ሎጂክ። ዎር እና ሎጂክ ከዚህ ጋር እንዴት ይሄዳሉ? አይሄዱም። ምክንያቱም ዎር ቫዮለንስ ነው፣ ሎጂክ ደግሞ ሪዝን ነው። ምንም ግንኙነት የለም። ሶልጀርስ ስቱደንት ሁለቱም ፒፕል ናቸው። እዚህ ጋር እንደውም አንዱ ፒፕል አለ። ምናልባት ይህ እንደ ፒፕል እንኳን ብትወስዱት ሶልጀርስ ማለት ፒፕል፣ እሺ፣ ስቱደንትስ ፒፕል ሊሆን አይችልም። ምክንያቱም ሎጂስቲክስ ፒፕል አለ። እናልፋለን። ቲም ኢንዱስትሪያል። ቲም ኢንዱስትሪያል ግንኙነት የለም። ቲም ኮመን ነው። ኢንዱስትሪያል ከቲም ጋር ያለው ግንኙነት አርሚና ሎጂስቲክስ ጋር ምንም ግንኙነት የለውም። ነገር ግን ቢን ተመልከቱ፣ ቢዝነስ እና ስትራቴጂ ተመልከቱት። አርሚ ለአርሚ እንደ ቢዝነስ ብንወስደው አርሚ አያችሁ፣ እንደውም ብዙ ጊዜ የስራ ፈጠራ ልክ ጦርነት እንደማካሄድ አይደለም። ልክ እንደዚያ ቢዝነስን ስትራቴጂ ያስፈልጋል። ልክ አርሚ ሎጂስቲክስ እንደሚያስፈልገው የጥይት አቅርቦት የመሳሰሉት የመረጃ አቅርቦት ምናምን እንደሚያስፈልገው ሁሉ ቢዝነስ ስትራቴጂ ያስፈልጋል። በዚህ አይነት መንገድ በዚህ አይነት መንገድ ምናምን አለ። ትክክለኛው አናሎጂ ቢ ነው ማለት ነው። ሁለተኛው ምክንያት ላይት ብላይንድ። ላይት እና ብላይንድ የሚያገናኛቸው ተቃራኒ ይመስላሉ አይደል? እና ደግሞ የታወረ ሰውና ወይ ደግሞ አይን ማያ ብላይንድ ነው የሚባለው እና ላይት ሲያገኝ፣ ስለዚህ ተቃራኒ ምናልባት ብላይንድ የሚሆን እንደ ሰው ተወስደው ይችላል። እንደዛ ከሆነ ተቃራኒ ናቸው፣ ግን ሁለቱም በብርሃን ነው። እሺ ከሆነ ላንጉጅ እና ዴፍ ልንወስድ አይሆንም። ምክንያቱም ላንጉጅ ቱል ነው። ዴፍ ደግሞ ምናልባት ሰው ሊሆን ይችላል፣ ወይ ደግሞ ሁኔታው የማይሰማ ሰው መስማት የተሳኑ ሰው አይሆንም። ታንክ ሳውንድ፣ ሁለቱም ተመሳሳይ ናቸው። ሳውንድ የሚፈጠርበት ነገር ሳውንድ ነው። ስለዚህ ይህ የሚፈጠርበት ነገር አለ። እዚህ ያለው ግንኙነት አይሆንም። ቮይስ ቫይብሬሽን፣ ይህም አይሆንም። ምክንያቱም ቮይስ ቫይብሬሽን ምናልባት ለሞባይል ፎን የሚያገለግል ሊሆን ይችላል፣ ግን ከሁለቱ ግንኙነት ከዚህ ጋር ግንኙነት የላቸውም። ግን ይህን እንመልከተው። ስፒች ዳን ማለት በነገራችን ላይ የማይሰማ ማለት ነው፣ ማስማት የማይችል ማለት ነው። ስለዚህ ስፒች ደግሞ ድምፅ ወይ ደግሞ ንግግር፣ ልክ እንደ ላይት ብላይንድ ሲሆን ስፒች ሲኖራ ደግሞ የማይሰማ ከሆነ ሰው ትክክለኛ አናሎጂ ይሄ ነው ማለት ነው። ከዚህ ጋር የሚሄደው ማለት ነው። ሶስተኛ ድሬስ ቦዲ ባይንደው ዳሽ። ድሬስ ባዲ የሚለውን ካላገኘን ይህን ማወቅ አንችልም። ድሬስ ባዲ ምን ያገናኛቸዋል ብንል ድሬስ በድሬስ ሰውነታችንን ይሸፍናል። ለሴቶች አይደለም ድሬስ ቀሚስ ሰውነታችንን ይሸፍናል። ባንግልስ ባንግል ደግሞ አምባር ማለት ነው። ለክርና ለእጃችን ማጌጫ ይሆናል ማለት ነው። ስለዚህ እጅ ሪስት ትባላለች። እቺ ሪስት ትባላለች። እቺ ነው። ስለዚህ ለሪስት ደግሞ ባንግል እንጠቀማለን። ለሰውነታችን ድሬስ እንጠቀም ማለት ነው። ስለዚህ ግላስ አይሆንም፣ ሌዲ አይሆንም፣ ቢዩቲ አይሄድም ማለት ነው። ስክሪብል ራይት። ይሄ ደግሞ የተሞነጫጨረ የእጅ ጽሁፍ ስክሪብል እንለዋለን፣ ወይ ደግሞ ስክሪፕሊንግ እንለዋለን። የማይነበብ ቸኩሎ አንድ ሰው ሲጽፈው ወይ ደግሞ በተፈጥሮ የማይነበብ ጽሁፍ ከሆነ ጽሁፉ ራይቲንጉ ስክሪብሊንግ ወይ ደግሞ ስክሪብል ነው እንለዋለን። ልክ ኤሊጅብል ነው፣ አይነበብም። ስታመርስ
ስታመሪንግ ደግሞ መኮለታተፍ። የስ ዩር ኮሬክት። ለድምፅ ይሄ ደግሞ መኮለታተፍ፣ ለንግግር መኮለታተፍ። ስታመሪንግ ስታመር፣ ስክሪፕ ራይት፣ ስታመር ስፒክ ወይ ደግሞ ስፒች ማለት እንችላለን። ዳንስ አይሆንም፣ ፕሌይ አይሆንም፣ ወክ ነው። አምስተኛው ነው ሱሳይድ። ሱሳይድ ራስ ማጥፋት ነው። ሰልፍ ራስ ማጥፋት ነው። ፓትሪሳይድ ምንድን ነው? ፓትሪሳይድ ደግሞ የአንድ ሰው አባት መግደል፣ አባትን መግደል ፓትሪሳይድ ይባላል። ብራዘርና ሲስተርን መግደልስ ምን ይባላል? ብራዘርና ሲስተርን ሁለቱንም መግደል፣ ከሁለት አንዱ መግደል ሊሆን ይችላል። የስ እንትን ነው የሚባሉት ብራዘርና ሲብሊንግ የሚባሉት ሲብሊሳይድ ይባላል። ሲብሊንግ ነው የሚባሉት ሁለቱ እህት ወይም ወንድም ሲብሊንግ ነው የሚባሉት። ስለዚህ ሲብሊሳይድ ማለት ደግሞ ብራዘር ወይም ሲስተር መግደል ነው። ማዘርስ መግደል፣ እናት መግደል ደግሞ ማትሪሳይድ፣ አባትን መግደል ፓትሪሳይድ፣ ራስን መግደል ሱሳይድ፣ ሌላ ሰውን መግደል ደግሞ ሆሚሳይድ ይባላል ማለት ነው። ጉድ። ስለዚህ ይሄ ሚኒንግ ነው። ሱሳይድ ሰልፍ መግደል ከሆነ ፓትሪሳይድ ምንም መግደል ይሆናል። ሚኒንግ ነው የሪሌሽንሽፓቸው አናሎጂ ማለት ነው። ስድስተኛ የመጨረሻው ጥያቄ ቫዮለንት አግሬሲቭ። እነዚህ ሁለት ቃላቶች ሲኖኒም ናቸው። ልክ ናቸው። ቫዮለንስም አግሬሲቭ ሲኖኒም ናቸው፣ ተመሳሳይ ናቸው። ስለዚህ የሰሚሲቭን ሲኖኒም ነው የምንፈልገው ማለት ነው። አያችሁ። ስለዚህ የሁለቱን ግንኙነት ማወቅ የሚቀጥለው ግንኙነት ይነግረናል ማለት ነው። ስለዚህ ቫዮለንትን አግሬሲቭ ሲኖኒም ከሆነ የሰሚሲቭ ሲኖኒም ምንድን ነው? በጣም ልክ ናችሁ። ፓሲቭ ብሩታል ያለ ብሩታል ጭካኔ ማለት ነው። ጭካኔ ማለት ነው። ፓኬጅ ምናምን ኢንፈረንሻል ምናምን ከስታቲስቲክስ ጋር ይገናኝ ካለው። ስለዚህ ፓሲቭ ነው። ፓሲቭ ማለት ሰዎች የሆነ ነገር ሲያደርጉበት ዝም የሚል ሰው ፓሲቭ። በቃ ሊሰድቡትም ምንም ሲሉትም ደሞዙም ሲቀንሱበት ምናምን የሆነ ሲያደርጉበት ዝም። ሰሚሲቭ እንደማለት ነው በቃ። እና እሱ ሲሚላር ነው ማለት ነው። ፓሲቭ እና ሰሚሲቭ ሲሚላር አናሎጂ ናቸው። ልክ ቫዮለንትና አግሬሲቭ ሲሚላር አናሎጂ እንደሆኑት ሁሉ ማለት ነው። እርግጠኛ ነኝ ሞክራችሁ ከስድስቱ ጥያቄ አትሊስት ቢሆን አንድ ኤክስ ማርክ አገኛችሁ። አሪፍ ነው። በተረፈ በሌላ ቪዲዮ እንገናኛለን። ዛሬ